ወርቃሙ ቲቪን ግን አስታውሳችሁት? በሰፈር አንድ ብቻ ስለሚኖር ሄደን ስላየን ብቻ የምንገረፍበት ያ ቦርጫም ቲቪ ዛሬ ስለሱና ስለ ፍላት ቲቪ ኢቮሉሽን እንዲሁም ከዚህ ጋር ተያይዞ በየቤቱ ስለምናየው የተለያዩ ክሬት የሚደረጉ ቲቪዎች ባጭሩ እነግራችኋለሁ። እና መገረፋችን ሳያንስ የድሮ ፈርኒቸሮች በሙሉ ወይ ግዙፍ ሳጥን ወይ ኮሚዲኖ ነበሩ። እናም የፍላት ቲቪ ኢቮሉሽን ግን ቦርጩን አጥፍቶ ጠፍጣፋ ሆኖ ብቻ አልነበረም የመጣው። ፍላት ቲቪ ከመጣ በኋላ ከሴፍቲ ባለፈ ግድግዳ ላይ ሲሰቀል እንደ ውበትም ይታይ ነበረ። ከተሰቀለ በኋላ ሰዎች እንደ ውበትና ማስጌጥ እያዩት ሲመጡ አንድ ትልቅ ራስ ምታት የሆነ ችግር ይዞ ነበር የመጣው። መጠላለፍ፣ የኬብሎች መውሰብሰብ፣ ማስጠላት ባለፈ የኤሌክትሪክ ገመዶች መላጥ እንዲሁም ኮንታክት ማድረግ ለቲቪዎች መፈንዳት ምክንያት መሆን መጀመሩ ነው። ይህ ትልቅ ችግር ለኢንቴሪየር ዲዛይነሮች ምን እናርግ የሚል ጥያቄ ያስነሳል። መጀመሪያ አካባቢ በጅብሰም ከዛ ባለፈ ግን ዛሬ ላይ የምናያቸውን በዩቪ በማት በአክለሪክ በጣም ቆንጆ የሆኑ ቲቪዎች ክሬት እየተደረጉ መምጣት የጀመሩት። ታዲያ ሊቪንግ ሩም ላይ ቲቪውን ማሰራት በጣም ቆንጆ የሆነ ሊግሪ ቤት ወይም ሳሎን እንዲኖረን ቲቪውን ማሰራት በጣም ቆንጆ የሆነ ሊግሪ ቤት ወይም ሳሎን እንዲኖረን ያደርጋል። መጀመሪያ ሰው መጥቶ ቀጥታ እንደገባ ሊያየን የሚችሉ ነገሮች አንዱ ቤታችንን በጣም ቆንጆ ሊያስመስል ከሚችል አንዱ ቲቪ ወይ ነው። በዚህ ሰዓት ያ የተገረፍንበት ቲቪ እንዲሁም ስለ ቲቪ ላንስተን ያነሳነው ታሪክ ይህን ይመስል ነበር በአጭሩ። እንደዚህ አይነት ኮንተንት የፈርኒቸር ቲፕ፣ ኢንቴሪየር ዲዛይነር ቲፖች እንዲሁም ደግሞ ስለተለያዩ የፈርኒቸር ኮንተንቶች የምትወዱ ሰዎች ካላችሁ ይህን አካውንት ፎሎ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አመሰግናለሁ።